ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው አንድና ትልቅ በሰዎች አይምሮ ውስጥ ሁልጊዜ የሚመላለስ ሰዎች የሚፈልጉትን ነገር ለማሳካት ሀብትን ይፈልጋሉ ማለት ነው። ሀብትን ይፈልጋሉ፣ ግን ሀብት ወደ እነሱ አይመጣም። ለምንድን ነው? በምን ምክንያት ነው የሚለውን ነው የምናየው ማለት ነው። እንግዲህ 15 ሀብታም ለመሆን እንግዲህ አንድ ነገር ዝም ብሎ አይመጣም ማለት ነው። ስለዚህ ሀብታም ለመሆን የሚያስፈልጉ 15 ነገሮች አሉ ማለት ነው። ስለዚህ እነዚህን 15 ነገሮች ነው የምንመለከተው ማለት ነው። በመጀመሪያ ደረጃ ለምን ሀብታም መሆን ፈለግን? ምንድነው ዓላማችን? ሀብታም ሆነን ድሃ ሰዎች ላይ ራሳችንን ለማሳየት ነው? ብዙ ሰዎች ሀብታም መሆን ለምን እንደሚፈልጉ አያውቁም፣ ግን ይፈልጋሉ። ሀብታም መሆን ማለት ምን ማለት ነው? ሀብታም መሆን ማለት ለምንድን ነው? ዓላማችን ምንድን ነው የሚለውን ማወቅ መቻል አለብን ማለት ነው። ሁለተኛ ሀብት ለኔ ምንድን ነው? ለኔ ሀብት ምንድን ነው? ሀብት ማለት የገንዘብ መብዛት ነው? የመኪና መብዛት ነው? የቤት መብዛት ነው? ወይ ደግሞ በገንዘባችን እየገዛን ሰው በዙሪያችን ማስቀመጥ ነው? ሀብት ለኛ ምንድን ነው የሚለውንም ትርጉም ልናውቀው ይገባል ማለት ነው። ይሄ እንግዲህ መመለስ ካልቻልን ሀብቱም ወደኛ አይመጣም ማለት ነው። ስለ ሀብት ያለንን አመለካከት ጥሩ ይሁን መጥፎ በግልጽ ማስቀመጥ መቻል አለብን ማለት ነው። ከዛ ያንን ሀሳብ ይዘን ደግሞ ብዙ መጽሐፍቶች አሉ፣ ማንበብ እንችላለን። የኛ አስተሳሰብና የሌላው ደግሞ ባለሙያዎች ስለ ሀብት ያላቸውን ትርጉም ጥሩ ነው መጥፎ ነው የሚለውን ደግሞ መለየት መቻል አለብን ማለት ነው። በሶስተኛ ምንድን ነው የእርሶ ጥንካሬ? እንግዲህ መቼም ማንም ሰው ጥንካሬና ድክመት አለው። ስለዚህ ጥንካሬና ድክመት ካለን ደግሞ የኛ ጥንካሬ ምንድን ነው? የቱ ጋር ነው ጥንካሬያችን? ይህን ለይተን ማወቅ መቻል አለብን። ምክንያቱም ያንን ጥንካሬያችንን ዴቨሎፕ አድርገን አሳድገን ነው ወደ ሀብት ማማ ላይ ልንወጣበት የምንችለው ማለት ነው። አለበለዛ ምንም ልንደርስ አንችልም። ቢያንስ 2 ወይም 3 የእርሶን ጥንካሬ የሚገልጸውን እስቲ ጻፉት። ጠንካራ ነኝ ሰው በዛ መልኩ ብሄድ ያንን ጥንካሬን አጠንክሬ ብሄድ ውጤት ላይ ያገኛለሁ ብለን ማሰብ መቻል አለብን ማለት ነው። ምክንያቱም ብዙ ሰው ሀብት የሚያገኘው ያው በጠንካራው ጎን ነው። ለምሳሌ ጠንካራ ጎኑ በርትቶ መስራት ከሆነ ያን ነገር ማበርታት መቻል አለበት ማለት ነው። ምናልባትም ደግሞ ተስፋ አለመቁረጥም። አሁን ቅድም አንድ እንትን ሳይ ነበር ማህበራዊ ሚዲያ ላይ አንድ ፈተና ወደኩ ይለዋል። ሁለት በጣም ደስተኛ ነው ፈተና ወደኩ ባዩ ማለት ነው። እኔ እንደውም መጀመሪያ ላይ ኤክስፔክት ያደረኩት ምንድን ነበር፣ በቃ መውደቅ ጥሩ ነው ብሎ የሚያስተላልፉ ነበር የመሰለኝ ከፊቱ ፈገግታ የተነሳ ማለት ነው። እንዴ ሁለቴ እኮ ወደክ ሲል አዎ፣ አሁን ግን አሻሽየዋለሁ። እንግዲህ ትናንትና 40 አምጥቶ ከሆነ የወደቀው አሁን ደግሞ ዞሮ ዞሮ ከ50 በታች ወዳቂም ቢሆን 20 አምጥቶ ከሆነ የወደቀው አሁን ደግሞ 40 አምጥቶ ከሆነ የወደቀው እያሻሻለው መልሶቹን እየመለሰ የማይመልሳቸው እየቀነሱ ነው ማለት ነው። እና እስከ መቼ ትፈተናለህ ሲለው እስካልፍ ድረስ አለው። አሁንስ ብትወድቅ እፈተናለሁ፣ አሁንስ ብትወድቅ እፈተናለሁ፣ አሁንስ ብትወድቅ እፈተናለሁ። እስከ መቼ ትፈተናለህ ሲለው ፈተናውን እስካልፍ ድረስ አለ። ስለዚህ ይሄ ተስፋ አለመቁረጥ፣ በተለይ ለአንዳንድ ነገር ላይ ተስፋ አለመቁረጥ በጣም ጠቃሚ ነው ልላችሁ ነው። ምንድን ነው አራተኛ ላይ ነገሮችን ወይም ስራን እንዳንጀምር የሚያደርገን ምንድን ነው? ሀብታም የሚባሉ ሰዎች ይህን ጥያቄ የመለሱ ናቸው ማለት ነው። እንዳንጀምር አሁን ብዙ ጊዜ የሚገርማችሁ ዛሬ ላይ ልነግራችሁ የምፈልገው ያው የቢዝነስ እና የታክስ አማካሪ እንደሆንኩ ታውቃላችሁ። እስካሁን ገንዘብ ባያመጣልኝም ስራዬ ራሱ እሱ ነው ማለት ነው። ታክስ አማካሪ ስለሆንኩ እንግዲህ ዛሬ እሑድ ነው። አንዲት ልጅ ደወለችልኝ። ምንድነው የደወለችልኝ? ቢዝነስ ልሰራ ፈልጌ ነበረ፣ ልጀምር ፈልጌ ነበር። ሰዎች ግን እንትን እያሉኝ ነው ማለት ያስፈራሩኛል ከገቢዎች ጋር ከምናምንጎች ጋር። አሁን እኮ ቢዝነስ የሚሰራበት አይደለም። እውነት ነው፣ ቢዝነስ የሚሰራበት አይደለም።
በፊት እንደፈለግን ማጥበርበር እንደፈለግን መውጣት መግባት እንደፈለግን እንሸጥ ነበር። አሁን ግን እንደሱ ላይሆን ይችላል። ያው ቁጥጥሩ እየበዛ ስለመጣ የተለያየ ነገር ስለሚመጣ ህግ ማክበርን ስለማንፈልግ ማለት ነው። በዛ ውስጥ ደግሞ ሌሎች ደካማ ጎኖችም አሉ። ያው የሰው ልጅ ነው እና የሚሰራው ሲስተሙ። ለምሳሌ ቴሌብር ዘግቶብን ነበር። እኔ አሁን አርብ ማታ ነው ለሰው ብር ትራንስፈር ላደርግ ስል ተዘጋ። በጣም ኤርጀንት የነበረ ነገር ነበር። በጣም ተናደድኩ። ቅዳሜ ለታ ደግሞ እሱን ለማስከፈትም ወደዚህ ወደዛ ማለትም አይጠበቅብኝ። ምክንያቱም ለረጅም ጊዜ ያስኩት ቀጠሮ ነበረ ማለት ነው። ከሰው ጋር ሳይሆን የስራ ቀጠሮ ነበረኝ። ስለዚህ የስራ ቀጠሮዬን ትቼ ወደ ቴሌና ወደ ንግድ ባንክ ወደዚህ ወደዛ ማለት አልፈለግኩም። ምክንያቱም እንደውም መጀመሪያ ትራንስፈር ላደርግ ስል የነሱ አካውንት የተዘጋ ነው እንጂ መሰለኝ የእሱም የመሰለኝ ምንድን ነው በዚህ በፋይዳ እያይዙ ተብሎ የለ እሱ ነው የመሰለኝ እንጂ በፍጹም እኔ ጋር ቴሌብር መጥቶ ስልክ ባንክ አካውንቴን ያዘጋል ብዬ አላሰብኩም ማለት ነው። እና ትራንስፈር ልታደርጉ ስትሉ ባልተከፈለ የቴሌብር ገንዘብ አካውንቱ ተዘግቷል ይላል። 127 ደወልኩ ነገርኳት። ከዛ ጠዋት ላይ 127 ምን ይሰራል ንግድ ባንክ ደውይ 951 ላይ ያሉኝ ሰዎች ማለት ነው። 951 ላይ ስደውል እሱ ጭራሽ ምን አለኝ፣ ቴሌ ሄዳችሁ ክሊራንስ ማምጣት መቻል አለባችኋል። ይሄ እኔ ባላጠፋሁት እኔ ምንም ነገር በሌለኝ እንደገና ሄጄ ክሊራንስ ሁለቱ መስሪያ ቤቶች እንኳን እንደማይናበቡ የምታውቁት በዚህ ነው። እኔ ግን ቅዳሜ ክሊራንስም ለማምጣት ምንም አልሄድኩም። በቃ ሰኞ ጉዳዩን አጣራለሁ ብዬ ቀጥ ብዬ ቅዳሜ ለታ ወደ ራሴ ቀጠሮ ነው ሄድኩት ማለት ነው፣ ግድ ስለነበረ ማለት ነው። እና ይሄን መሰል ጉዳይ ለምሳሌ ተስፋ የሚያስቆርጥ ነው፣ ግን ተስፋ መቁረጥ የለብንም። ሲስተሙ አዲስ ነው። መስሪያ ቤት ለመስሪያ ቤት መናበብ አልቻለውም ይመስለኛል። በፊት እኔም እበደር ነበር ከቴሌብር። መቼ ነበር የምበደረው? ቆይቷል፣ ከአመት በፊት። አሁን 2ኛ ዓመቱ ትቸዋለሁ ማለት ነው። ስለዚህ ይመስለኛል የዛ የተበዳሪውን በሙሉ ነው ለማሳገድ የላኩት። ከዛ በኋላ ነው እያጣሩ ያሉት ማለት ነው። እና ባይሆን ጥሩ ነው። ለምሳሌ እኔ አሁን አርብ ዕለት ትራንስፈር ማድረገው ለቢዝነስ ስራ ቢሆን እኮ በቃ ብሩን አልከፈልኩም አመለጠኝ ቢዝነሴ ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲኖሩ ምንም ጥያቄ የለውም፣ ተስፋ ያስቆርጣል። ሌሎችም ደግሞ ሰራተኞች የሚፈጥሩት ነገር አለ፣ ህግን ባለማንበብ ህግን ባለማወቅ። እነዚህን ቻሌንጆች አትጥሏቸው፣ ምክንያቱም ያናድዳል፣ ምንም ጥያቄ የለውም። ግን የማን ሀገር ነው ታዲያ? የራሳችን ሀገር እኮ ነው። እንደዚህ ሆነን ነገሮቹን እየታገልን እያሸነፍን ካላስተካከልን ማን መጥቶ ያስተካክልልን? ስለዚህ አሁን ለምሳሌ ተጠያቂም እኮ ሊኖር ይችላል። በፍርድ ቤት ብንሄድ እርግጠኛ ነኝ አካውንቱን የዘጋው ሰው ነው ተጠያቂ፣ ኪሳራ የገጠመው ሰው ካለ ማለት ነው። እና ማታ ላይ ከፍተውታል። እኔም ወደዛ ክሊራንስ ጋም ሳልሄድ ቅዳሜ ወደ ጉዳይ ሄድኩ። እዛም ክሊራንስ ያሉት ሰዎች ሲሄዱም ክሊራንስ የሚባል ነገር እንኳን ያገኘው አይመስለኝም። እዚሁ ማህበራዊ ሚዲያ ላይ ስመለከት ነበርና ምንም አላገኙም ማለት ነው። እና እንደዚህ አይነት ነገር ቻሌንጆች አሉ። ምንድነው ወደ እህቴ ጉዳይ ልመለስና ንግድ መነገድሽ ቦታውን ማጣራት አለብሽ። የቢዝነስ ኤሪያ አካባቢ ምን ይፈልጋል የሚለውን አጣሪ እንጂ ከገቢዎች ጉዳይ የሚለው ገቢዎች ላይ እንዳልኩሽ ነው። ሁሉም ፐርፌክት አይደለም፣ ስህተቶች ሊኖሩ ይችላሉ። ግን ነገ ነገሮች ሲስተካከሉ ከሲስተም መግባት ሊከብድ ይችላልና ዛሬ ላይ መስራት ያለብሽን መስራቱ ጥሩ ነው። ተበረታቺ፣ እኔ ደግፍሻለሁ ነው ያልኳት ማለት ነው። እና እዚህ ጋር መልእክት የምትሰሙ ሰዎች እውነት ነው ተስፋ የሚያስቆርጡ እንዳልኳቸው አሁን የቴሌ ብሩ አርብ ለታ ቢዝነስ ቢሆን ምን ቢሆን በቃ ዋርኒንግ እንኳን እንዴት ዋርኒንግ ላልተሰጠው ሰው አካውንቱ ይዘጋል? እኔ አሁን ግራ ይገባል። ሜሴጅ የለ የደረሰን የለ። እንደውም እስከ መጨረሻው እስከ 12 ሰዓት ድረስ እቃ ገዛ ነበር አስቤዛ። ከዛ ነው ልክ ቤት እንደገባሁና 2 ሰዓት ምናምን ላይ ነው መሰለኝ ተዘግቷል። ይሄ አግባብ አይደለም። ዋርኒንግ የሚያስፈልጋል። ያኔ እኮ ዋርኒንጋችሁ ትክክል አይደለም ይላል ያ ባለቤቱ ማለት ነውና ልንዘጋው ነው ቢባል እንኳን ጥሩ ነበረ። አላላችሁም። ኤኒዌይ ልንዘጋው ነው ተብሎ ባንክ አካውንት አይዘጋም። ያው ብሩን አሳግዶ ለማስመለስ ይሄ አንኮሌክቴብል
ዕዳ የሚባለውንም ፕሩፍ የሚያደርገው መንግስት እና እንዲተውላቸውም የግድ የህግ አግባብነት መሄድ ስላለባቸው ነው የሄዱት። ዞሮ ዞሮ ግን ምን ልላችሁ ነው፣ ተስፋ የሚያስቆርጥ ነገር አለ፣ ግን ተስፋ መቁረጥ አስፈላጊ አይደለም ማለት ነው። ስለዚህ እንግዲህ ስራ እንዳንሰራ የሚከለክለን ነገር ምንድን ነው የሚለው ላይ ነው አደለ ያለው። አራተኛ ላይ ምንድን ነው ሀሳብ አለኝ፣ ያንን ሀሳብ ወደ ተግባር እንዳላመጣው ምንድን ነው የቸገረኝ? የአብዛኞቻችን ድክመት ስንፍናችን ሊሆን ይችላል። ስንፍናችንን ማስወገድ መቻል አለብን ማለት ነው። ለምሳሌ በጠዋት መነሳት ተነስተን ስራ እንዳንሰራ እንቅልፍ ከሆነ እንቅልፋችንን መተው መቻል አለብን ማለት ነው። ስለዚህ አራተኛው ስራን እንዳንሰራ የሚያግደንን ነገር ለይተን ማወቅ መቻል አለብን ማለት ነው። እና ወደ ቀጣዩ ልሂድና ለምንድን ነው የምንፈልግበት ቦታ ለመድረስ መስዋዕት ማንከፍለው የሚለውን ደግሞ ማየት መቻል አለብን። ምክንያቱም ሀብታም መሆን እንፈልጋለን። ሀብታም መሆን የምንፈልግበትን ምክንያት ዘርዝረናል። ድክመታችንን፣ ጥንካሬያችንን ለይተናል። ስለዚህ ለምንድን ነው የምንፈልግበት ቦታ ለመድረስ መስዋዕትነት የማንከፍለው? የምንፈልገውን ነገር ለማድረስ ትልቅ መስዋዕትነት መክፈል እንደሚያስፈልግ ማመን መቻል አለብን ማለት ነው። መዝናናት እየፈለግን መስዋዕትነት ከፍለን መዝናናታችንን ትተን ወደ ስራችን ላይ ካልሄድን ምንም ጥቅም የለውም ማለት ነው። እንግዲህ ጥንካሬ ያለን ያው መቼም እንደ ደካማ ሰዎች ሀብታም መሆን የምንፈልገው ዝም ብለን ተቀምጠን ሀብት ከሰማይ እንዲወርድልን ወይም ደግሞ ሰርቀንና በሙስና አይደለም አይደል? የሆነ ነገር ሰርቼ ስኬታማ ልሁን ብለን አይደለም እናስበው። ስለዚህ ያንን ስኬታማ ያደርገናል ብለን የምናስበውን ስራ ለምንድን ነው ለመጀመር ያልቻልነው? ለመጀመር ዛሬ ምን ላድርግ ብለን ማሰብ መቻል አለብን። ፋይናንስ ከሆነ የሚያስፈልገን ፋይናንስን ከየት ነው ምንጭ ማድረግ መቻል ያለብኝ? ቦታ ከሆነ ስራ ከሆነ የምንሰራበትን ቦታ የምንለይ ከሆነ አሁን የምንሰራው ስራ ሀብት ያመጣልን ይሆን ብለን ደግሞ ማሰብ መቻልም አለብን። አሁን ያለንበት ስራ ሀብት የሚያመጣ ከሆነ ያው ምንም ጥያቄ የለውም፣ አጠንክሮ በዛ ላይ መስራት ነው። የማያመጣ ከሆነ ደግሞ ወደ ሀብት ማማዋ ላይ የሚያደርሰን ምን አይነት ስራ ብንሰራ ነው ብለን ማሰብ መቻል አለብን። ለመጀመር መወሰን መቻል አለብን ማለት ነው። ስለዚህ ሰባተኛው ደግሞ ምን አይነት ድርጊቶች ባደርግ ወደ ሀብት ይመሩኛል? እንግዲህ ይሄ ኔጌቲቭሊም ፖዘቲቭሊም የምናየው ነው ማለት ነው። ፖዘቲቭሊ ስናየው ምን ማድረግ አለብኝ? ማንበብ ከሆነ ማንበብ ነው፣ መማር ከሆነ መማር ነው። የተለያየ የምንሰራው አለ። ኔጌቲቭሊ ደግሞ ያው እንግዲህ ከሰው ከመቀማት አታሎ የመውሰድ አሁን ሀብታም የመሆኛ መንገድ ብለው ሌብነትን የሚያሳዩ ሰዎች ስላሉ ማለት ነው። ስምንተኛ ደግሞ እንግዲህ እነዚህ ነገሮች ሁሉ አድርገን ስራ እንጀምራለን። ከዛ ያለንበት ስቴጅ እንዴት ነው? ብዙ ጊዜ የማናስባቸው ነገን አናስብን። ነገ ዝም ብሎ የሚመጣ ይመስለናል መሰለኝ እና ቁጭ ብለን አንዳንዴ እኮ ያለንበትን መስታሰስ ስናቅ ነው መንገዳችንን እራሱ መወሰን እንችል። አሁን እየሰራው ያለሁት በዚህ ፍጥነት ብሄድ ሀብታም ያደርገኛል ወይስ አያደርገኝ? ለምሳሌ ነጋዴ ብትሆኑ አንድ አይተም ብቻ ከሆነ የምትሸጡት ውሃ ቅዳ ውሃ መልስ ከሆነባችሁ ያንን ካልገመገማችሁ ትርፍና ኪሳራችሁን ካልሰራችሁ ትርፍና ኪሳራችሁን ከሰራችሁ ብዙ ቶሎ ወደ ሀብት ማያደርሳችሁ ከሆነ ሌሎችንም አይተም አምጥታችሁ መሸጥ ይጠበቅባችኋል ማለት ነው። ዘጠነኛው ደግሞ እየሄዳችሁበት ያለው መንገድ ማን እየሄደበት ነው? ለምሳሌ አንድ አይነት ነገር በአንድ መንደር ውስጥ ሁለት አይነት ነገር ሁለት ጫማ ሻጭ ቢኖሩ የጫማ ንግድ መስራት ከፈለጋችሁ ሶስተኛ እናንተ ብትሆኑ ከነሱ የተለየ ነገር ማምጣት መቻል አለባችሁ። አለበለዛ 100 ሰው ቢሆን ደንበኛችሁ በፊት 50 ይደርሳቸው ነበር ሁለቱ፣ እኛ ደግሞ ሶስተኛ ጫማ ሰሪ ስንሆን 30 ይሆናል ማለት ነው። ስለዚህ ልክ እንደዚህ የተለየ ነገር አምጥተን እኩል መካፈልን ሳይሆን የማርኬት ሬሾን ወደኛ እንዲመጣ የተሻለ አቅርቦት የተሻለ ነገር ለማድረግ መሞከር ያስፈልጋል ማለት ነው። የአስረኛው የማስበውን ለማሳካት ምን አይነት እውቀት ያስፈልገኛል? እንግዲህ ስራ ዝም ብሎ አይደለም፣ እውቀትም ያስፈልጋል። በደፈናው የሚሰራ ነገር አይደለም። ሁለት አይነት ነው እውቀት። አንደኛው ልምድ ነው፣ አንደኛው ደግሞ ትምህርት ነው።
ስለዚህ በሁለቱም የተሟላ ነገር ከሌለን የትም አንደርስም ማለት ነው። ስለዚህ እነዚህ ነገሮች ለምሰራው ነገር ውጤት እንዲያመጣ የትኛው እውቀት ነው የሚያስፈልገኝ የሚለውን ነገር ማሰብ መቻል አለባችሁ። 11ኛው አሁን የምሰራው ስራ ምን ባረግ ይቀላል፣ ከማጋ ብሰራ ነው የሚቀለው። እንግዲህ አንዳንድ ጊዜ ምን ቢዝነስ ውስጥ ምን ይደረጋል መሰላችሁ? ፕሮፌሽናል ሰው ከቀጠርን ብዙ ብር ነው ደሞዙ፣ ያው የተማረ ስለሆነ ማለት ነው። ስለዚህ ያልተማረ ሰው ስንቀጥር ደግሞ ገንዘቡ ትንሽ ይላል። በዛው መጠን ውድቀቱ ደግሞ በጣም ፈጣን ነው። ምክንያቱም ምንም እውቀት የላቸውም፣ አያውቁም። ደሞዛቸውን ትንሽ መሆኑን ብቻ ነው ያየነው። ስናስተምራቸው አይገባቸውም፣ ስንጠራቸው አይሰሙንም፣ በምንላቸው መንገድ አይሄዱም፣ አንደርስታንድ ስለማያደርጉን ማለት ነው። ስለዚህ ብዙ ጊዜ ስራ የሚበላሸው እንደነዚህ አይነት ነገሮችን በማድረግ ነው ማለት ነው። ስለዚህ ከኔ ጋር ቢሰራ ማን ያግዘኛል? ማን ነው ስራዬን በፍጥነት እንድሰራ የሚያግዘኝ የሚለውን ነገር መታየት መቻል አለበት ማለት ነው። 12 እድገቴን እንዴት ላፍጥ ነው? ለዚህ እቅድ ያስፈልጋል። ለምሳሌ በቀን 100 ብር እየሰራን ከሆነ 200 እና 300 ብር ለመስራት ምን ላድርግ ነው? አንዱ አገልግሎትን ጥራት መጠበቅ ነው። ምንም ጥያቄ የለውም። አቅርቦትንም እንደዚሁ ማለት ነው። ስለዚህ እቅድ አወጣጣችን ላይ ማሰብ ያስፈልጋል ማለት ነው። ይህንንም ካላሰብን በፍጥነት መሄድ ካልቻልን እንደዚሁ የምንፈልግበት ነገር ላይ አንደርስም ማለት ነው። 13ኛው ያ ወደ ኋላ የሚጎትተኝ ነገር ምንድን ነው? እንዳልሰራ በፍጥነት የሚያደርገኝ ደካማ ጎን ማለት ነው። ቅድም ጠንካራ ጎንን አንስተናል። አሁን ደግሞ ደካማ ጎናችን ምንድን ነው የሚለውን ማየት መቻል አለብን። 14ኛ ለስንፍናዬ ሰበብ እየፈለኩ ይሆን? እንግዲህ አንዳንዴ ምን ይሆናል፣ በራሴ የሚገጥመኝን ነገር ብነግራችሁ፣ አንዳንዴ እንዳልኳችሁ ዳይት ላይ ነኝ ብያችኋለሁ አይደል? ሰውነት ለመቀነስ እያደረኩት ያለ ትግል አለ። ትግሉ ላይ ግን ምን አለ፣ አንዳንዴ አማረኝ ብላችሁ የማይወሰድ ነገር ትወስዳላችሁ። ሁለት ደግሞ በተለይ እኔ በጣም ወደው ጣፋጭ ነገር ነውና ጣፋጭ ነገር ካለ ጨርሼው ካልተገላገልኩ እንዲህ ልክ እንደሰው አንድ ብቻ እየበሉ በፕሮግራም መብላት የሚባል ነገር የለኝ። ስለዚህ በቃ ካጠገቤ መጥፋት መቻል አለበት ማለት ነው። እና ለስንፍና ድክመት ከሆኑ ሌላውን በቃ ስንፍና ድክመት ነው። ያ ድክመት ደግሞ ምን የሚያመጣ ነው? ድህነትን የሚያመጣ ነው ማለት ነው። ስለዚህ እነሱን ነገሮች ማስወገድ አለብን። 15ኛና የመጨረሻው ሀብታም ለመሆን ዝግጁ ነኝ ወይ? አንዳንድ ሰዎች አይታችሁ እንደሆነ ድንገት ሎተሪ ደርሳቸውና ፌንት ይወጣሉ ማለት ነው። ወይም ደግሞ በአይኔ ሚንስ የሚያገኙትን ብር በትነው የሚጨርሱት ሀብታም ለመሆንና ስራ ለመስራት ዝግጁ ያልሆኑ ሲሆኑ ነው ማለት ነው። ስለዚህ ሀብታም ለመሆን ያው ዝግጁ መሆን ያስፈልጋል። ዝግጁ ከሆኑ ደግሞ ምን ያህል ጊዜ ለመስራት ተዘጋጅተዋል? በቃ ትልቁ ነገር ማለት ነው። እና እነዚህን ነገሮች 15ቱንም ወደ ልቦናችን አስገብተን የሚያስፈልጉን ነገር ሬዲ ማድረግ አለብን። ስራዎችን መስራት አለብን። ጥንካሬ ጎናችንን ማጠንከር መቻል አለብን። ደካማ ጎናችንን ማስወገድ መቻል አለብን። ከማጋ እንደምንሰራ ማወቅ አለብን። ገንዘቡ ሲመጣ ደግሞ ምንድነው የምናደርገው ብለን ማሰብ መቻል አለብን። ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ሁኑ።